ቦታው በኢራቅ አንድ አነስተኛ የገጠር መንደር ውስጥ የሚገኝ ነው። ወቅቱ እንደ አውሮፓውያን አቆጣጠር 2003 ሲሆን የመቁጠሪያ ሰዓቱ እኩለ ሌሊት ላይ ያመለክታል። አሜሪካን የምታድነው ተፈላጊ ሰው ከመሬት ስር ባለ ጉድጓድ ውስጥ ተደብቋል። ሰውየው የተደበቀበት የጉድጓድ ምሽግ መግቢያው በኮንክሪት ክዳን የተከደነ ነው። በድንገት የትንሿ የኢራቅ መንደር የመኖሪያና የመንገድ ዳር መብራቶች ሳይታሰብ ጨለሙ። ወዲያውኑ በመቶዎች የሚቆጠሩ የአሜሪካን ወታደሮች መንደሯን ወረሯት። በፍጥነት ሰፈሩንም በመፈተሽ ተጠመዱ። በአንደኛው ጎራ የተጓዘው ቡድን በአሰሳ ወቅት በመሬት ላይ የተዘረጋ ረጅም ገመድ ተመለከተ። የገመዱንም የመነሻ ጫፍ ለማግኘት ገመዱን እየተከታተለ መንገዱን ቀጠለ። በመጨረሻም የገመዱ መነሻ የመሬት ውስጥ መደበቂያ ጉድጓድ ክዳንን የሚጠቁም ሆኖ አገኙት። ወታደሮቹም ምንም ጊዜ ሳያባክኑ ጥንቃቄ በተሞላበት ፍጥነት የጉድጓዱን ክዳን ከፈቱት። በጉልህ የሚታይ ነገር አልነበረም። ነገር ግን ጉድጓዱ ወደ ሌላ አቅጣጫ የሚወስድ ቅያስ ነበረው። ወደዛም ዝም ብሎ መግባት አስቸጋሪ ነው። በመሆኑም ደህንነታቸውን ለመጠበቅ በመጀመሪያ የእጅ ቦምብ ወደ ውስጥ ለመወርወር ተሰናዱ። ይሄ ቦታውን ለማጽዳት ሁነኛ መፍትሄ ነው። ይህን ተግባር ለማከናወን እየተሰናዱ የሚገኙት የቡድኑ አባል የሆኑ ወታደሮች በድንገት በፊታቸው ላይ ድንጋጤ ተስተዋለ። ምክንያቱ ደግሞ በቅጽበት ሳያስቡት ከጉድጓድ ውስጥ የምርኩ የሚመስል ሁለት እጅ ብቅ ብሎ መታየት ጀመረ። ወዲያውም ጭንቅላቱ ሲከተል አዩት። ሰውየው ለረጅም ጊዜ ያላዩት መላው ፊቱ በፂም የተሸፈነ ነበረ። ማን ነው የሚለው የሁሉም ጥያቄ ነው። እጁን ወደ ላይ ያደረገው ፂማሙ ሰው የወታደሮቹን ግራ መጋባት ተመልክቶ ራሱን ያስተዋውቅ ያዘ። እኔ ሳዳም ሁሴን እባላለሁ፣ የኢራቅ ፕሬዝዳንትም ነኝ። እናም በድርድር መስማማት ፈልጋለሁ ሲል ተደመጠ። Ladies and gentlemen, we got him. ሳዳም ሁሴን እንዴት ሊገኝ ቻለ የሚለውን የምንመለከትበት ቅንብር ነው። የሳዳም ሁሴን አደን የተጀመረው በወርሃ ማርች 2003 እንደ አውሮፓውያን አቆጣጠር መከራኛዋን ኢራቅ በመውረር ነበረ። My fellow citizens, at this hour, American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. የአሜሪካ መንግስት በፕሬዝዳንት ጆርጅ ቡሽ እየተመራ ከሌሎች ኃይሎች ጋር ጥምረት በመፍጠር ፕሬዝዳንት ሳዳም ሁሴንን ከስልጣን ለማስወገድ የወሰነበት ዋነኛ ምክንያት ሳዳም ሁሴን ከፍተኛ ውድመት የሚያስከትል ለዓለም ስጋት የሆነ የጦር መሳሪያዎች ታጥቀዋል፣ አከማችተዋል በሚል ነበረ። ያው እውነታው ዓለም እንዳወቀ ሆኖ ቢቋጭም There is no doubt that Saddam Hussein now has weapons of mass destruction. ነገር ግን ይህ የኋላ ኋላ ሐሰት የሆነ ውንጀላ ነበረ። You know, when we first got in there, started looking around and didn't find anything, you get that kind of sinking feeling that, ሁሉ ነገር በፍጥነት በተሞላበት ወረራ ላይ እንግሊዝ፣ ፖላንድና አውስትራሊያ የአሜሪካንን ጥሪ ተቀብለው ወታደሮቻቸውን በኢራቅ መዲና ባግዳድ አዝምተዋል። ይህም አሜሪካን ኢራቅን ከወረረች ከ3 ሳምንታት በኋላ የሆነ ነበረ። ሆኖም ግን የአሜሪካን ወታደሮች ቀን ከሌት የሚያድሩትን የኢራቅን ፕሬዝዳንት ሳዳም ሁሴንን ማግኘት አልቻሉም። To the very heart of Baghdad, US tanks and troops finally arrive, spelling the end to the Iraqi regime. The next task, to hunt down the men who fought and defended this city for a fortnight. በከተማው እምብርት ላይ በሚገኘው አደባባይ የአገዛዝ ዘመኑ ሊያበቃለት የተቃረበው የሳዳም ሁሴን መታሰቢያ ሐውልት ዙሪያ የአሜሪካን ወታደሮች ከበዋል። በስፍራው ስርዓቱን እንዲያበቃ የሚሹ የሀገሪቱ ዜጎችም ይገኛሉ። ተልእኮ ተቀባዮቹ የአሜሪካን ወታደሮች ድል ለማብሰር ቆምጠዋል። ምንም እንኳን ሳዳምን በአካል ባያገኙትም ግዙፉ ሐውልት ላይ የሀገራቸውን ሰንደቅ ዓላማ ለመስቀል ወደዋል። እውነት ለመናገር ይህ በስፍራው በነበሩ የኢራቅ ዜጎች ላይ በእጅጉ ድንጋጤን ፈጥሯል። ምክንያቱ ደግሞ ሀገራቸው በአሜሪካን ቁጥጥር ስር ልትውል ነው ወይ የሚል ነበረ። ይህንን የተረዱት የአሜሪካን ወታደሮች በፍጥነት ወዲያውኑ የሀገራቸውን ባንዲራ ወርደው በኢራቅ ሰንደቅ ዓላማ እንዲተካ አደረጉ። ከዚያም በስፍራው ለዓመታት የቆመውን ግዙፉን የሳዳም ሁሴን ሐውልት ገነደሱ። ሳዳም ሳይሆን ሐውልቱ መሬት ላይ ተዘረገፈ። ጭንቅላቱ መሬት ለመሬት ቢጎተትም እውነተኛው ሳዳም ግን የውሃ ሽታ ሆኗል።
የእርሱና የሥርዓቱ ከፍተኛ ባለስልጣናት መገኛ ስፍራ ለአሜሪካ ወታደሮች ከፍተኛ ትኩረት የተሰጠው ጉዳይ ነው። ኢላማ የተደረጉት 52 የቀድሞ ከፍተኛ ባለስልጣናትን ለማደን ባለስልጣናቱን የሚያሳዩ ፎቶዎች ያሉባቸው የመጫወቻ ካርታ ካርዶች ተዘጋጅተዋል። ይህ መንገድ በእረፍት ጊዜያቸው አዘውትረው ካርታ የሚጫወቱት ወታደሮች በተልዕኮ የሚያድኗቸውን ባለስልጣናት በቀላሉ እንዲለዩዋቸውና በአደን ወቅት በቀላሉ ፊታቸውን ለይተው አስፈላጊውን እርምጃ እንዲወስዱ ያዘጋጃቸዋል ተብሎ ታስበዋል። ሳዳም ሁሴን ቁጥር 1ና ዋነኛው ተፈላጊ ሰው ነው። ኦዴና ቁሳይ የተባሉት ልጆቻቸውም በቅደም ተከተል ስማቸው ሰፍሯል። In the skies and on the ground they have one order: to find Saddam. The word is he never stays in one place for more than a few hours, constantly on the move, probably by car. የባግዳድ መንግስት ከወደቀ በርካታ ወራቶች ተቆጥረዋል። ብዙ የፍለጋ ሚሽኖችም ተካሂደዋል፣ ውጤትም አምጥተዋል። ነገር ግን አንዳቸው የሳዳም ሁሴን አሊያም የልጆቻቸውን መደበቂያ ስፍራዎች መጠቆም አልተቻላቸውም። በመሆኑም ተጨማሪና ጠቋሚ መረጃዎችን ለማግኘት 15 ሚሊዮን የአሜሪካን ዶላር ለሁለቱ ወንድማማቾች ተመድቧል። ሳዳም ሁሴንን መገኛ ለጠቆመ ደግሞ የ25 ሚሊዮን ዶላር ችሮታ ተቀምጦለታል። Senator, is today's $25 million on the head of Saddam going to change anything? With a reward of $25 million, American troops are increasingly confident that they will soon have the ace in their pack. ይህ ጉርሻ ለአሜሪካን ወታደሮች ትክክለኛውን እረፍት የሚሰጥና ፍሬ ያላፈራውን የወራቶች ድካም የሚያስቀር ነው። ውጥናቸውም የሰራ ይመስላል። በዛ አማላይ የጉርሻ ገንዘብ የማይማለል የሚኖር አይመስልም። በዚህም መሰረት በሞሱል በሚገኘው የአሜሪካን የጦር ካምፕ አንድ ሰው ብቅ አለ። ረብጣ ዶላሮችን ለማፈስም የቋመጠ ሰው ነው። ሁለቱ የሳዳም ልጆች የት እንዳሉ አውቃለሁ ሲል ተናገረም። ኦዴና ቁሴን በራሴ መኖሪያ ቤት ደብቄያቸዋለሁ ሲል ተናዘዘ። ሰውየው የተናገረውን ለማመን በእጅግ አስቸጋሪ ነው። ሆኖም ግን መረጃ አይናቅም በሚል ብሂል የአሜሪካን ወታደሮች ወደ ኢራቅ ሁለተኛዋ ከተማ ለማቅናት ወደዱ። በስፍራው ሲደርሱም በሚያስደንቅ ሁኔታ በተባለው የሰውየው መኖሪያ ቤት ውስጥ ኦዴና ቁሴ መደበቃቸው እርግጥ ነበረም። ይህ ከተረጋገጠም በኋላ በተለያየ አቅጣጫ ህንፃው በአሜሪካን ወታደሮች እንዲከበብ ተደረገም። በሚሽኑ ዕቅድ መሰረት ወንድማማቾቹ እጅ እንዲሰጡ ጥሪ ቢደረግላቸውም ፈጽሞ ፍቃደኛ ሳይሆኑ ቀሩ። አልፎም ተርፎም በአሜሪካን ወታደሮች ላይ ተኩስ ከፈቱ። የአሜሪካን ወታደሮችም የኃይል እርምጃ እንዲወስዱ ትዕዛዝ ተሰጣቸው። በዚህም አላበቃም። ተጨማሪ ኃይል ወደ ስፍራው እንዲመጣ ተደረገም። በተጨማሪም ሁለቱ ወንድማማቾች የተደበቁበት ቤት በሚሳኤል እንዲጋይ ትዕዛዝ ተላለፈ። በዚህም መሰረት የቤቱ የተወሰነ ክፍል በሚሳኤል ፈራረሰ። አዋራው ረገብ ሲልም ወታደሮቹ ወደ ቤቱ ውስጥ መግባት ቻሉ። ሆኖም ግን በአካል የፈለጓቸው ሁለቱ ወንድማማቾች ሕይወታቸው አልፎ ነበረም። Everybody agrees that it would have been better if the brothers had been captured alive. I would never consider this a failure. Our mission is to find, kill or capture. ምንም እንኳን ልጆቹ አባታቸው ሳዳም ሁሴን ስለሚደበቅበት ቦታ ምንም አይነት መረጃ ለአሜሪካውያን ይሰጣሉ ብሎ መገመት የማይታሰብ ቢሆንም ሁለቱም ከሞቱ በኋላ ሳዳምን ለማግኘት መንገዱ ይበልጥ ግልጽ አይሆንም። ሳዳም ሁሴን ሁለቱ ልጆቻቸውን ማጣታቸው እርሳቸው በሕይወት መኖራቸውን ለማሳወቅ አስገደዳቸው። በአሜሪካን አማካኝነት ልጆቻቸውን ማጣታቸው እንዳሳዘናቸው በድምፅ ቅጂ ለሀገራቸው ዜጎችና ለዓለም ሕዝብ ይፋ አደረጉ። ይህም የድምፅ ቅጂ በበርካታ የዓለም መገናኛ ብዙሃን ሽፋን ነበረው። ይህ የድምፅ ቅጂ ሳዳም ሁሴን በሕይወት መኖራቸውን ያረጋገጠ ነበረም። በተጨማሪም ተፈላጊዎቹን ለማግኘት ይፋ የተደረገው የጉርሻ ሽልማት ውጤታማ መሆኑ በነጩ ቤተ መንግስት ሰዎች ዘንድ እምነትን የፈጠረ ነበረም። Secretary Powell today approved the payment of $30 million reward to the individual who provided the critical piece of information. በዚህም መሰረት አሜሪካን ሳዳም ሁሴን ያለበትን ቦታ ለሚጠቁም ሰው $30 ሚሊዮን ጉርሻ ለመስጠት ቃል ገባች። ይህም የኢራቅ ዜጎች በአሜሪካን የቀረበው የጉርሻ ሽልማት አማሏቸው እጅግ ጠቃሚና ወሳኝ የሆነ መረጃ ስለ ሳዳም ሁሴን መገኛ ለመናገር ያበረታቸዋል ተብሎ ስለታመነ ነው። ሳዳም ሁሴንን ለመያዝ በርካታ ወራቶችን ፈጅቶ አለመሳካቱ ሌላ መንገድ እንድትከተል ያደረጋት አሜሪካን ይህኛው አማራጭ
መረጃ ሰጪዎችን ወደፊት በማምጣት ያሳካልኛል ብላ እንድታምን ያደረጋት ይመስላል። በየጊዜው የሚመጡ የአደን መንገዶች ሳይሳኩ እየቀሩ ምንም አይነት ውጤት ሳያመጡ ሌላ አቅጣጫ እንዲሞከር ብቻ እያደረጉ መክነዋል። በመሆኑም የአሜሪካን ወታደሮች ትኩረታቸውን ቀደም ሲል የሳዳም አገዛዝ ባለስልጣናትን በመከተል የአገዛዙን ስርዓት ማፍረስ የሚለው እቅዳቸው ላይ አድርገዋል። በዚህ መሰረት ከፍተኛ የሳዳም ሁሴን አገዛዝ ባለስልጣናት ሳዳምን ለማግኘት መረጃ ሊያቀብሉ ይችላሉ በሚል በቁጥጥር ስር ውለዋል። በሚገርም ሁኔታ ግን አንዳቸውም የቀድሞ አለቃቸውን መገኛ ለመናገር ፈቃደኛ መሆን አልቻሉም። አብዛኛው ወታደሮች ባለስልጣናቱን ለመያዝ ሲጫወቱባቸው የነበሩት የካርታ ካርዶች በእጅጉ ጠቃሚ ነበሩ። አንድ የአሜሪካን ኦፕሬሽን ቡድን አባል እስካሁን ከሄዱበት መንገድ በተለየ ሌላ አቅጣጫን ለመከተል ወስኗል። ማክዶስ የተባለው ሰው ያተኮረባቸው ኢላማዎች ከስልጣን የወረደውን አሮጌ አገዛዝ እንደሚወክሉ ያስረዳል። እነዚህ በቁጥጥር ስር የዋሉት ባለስልጣናት የስልጣን ባለቤትነታቸው ምክንያት ከሳዳም ጋር የተለየ ቀረቤታ ስላላቸው በመሆኑ ነው። ምክንያቱም ስልጣን የሚሰጣቸው ሰዎች እርሳቸውን ሊጠብቁና ሊከላከሉ የሚችሉ ብቻ ናቸው። ባለስልጣናቱም ከአንድ አካባቢ የሚመጡ እንደሆነ ይነገራል። ይህ የግል ጠባቂዎቻቸውንም የሚመለከት ነው። ሳዳም ሁሴን በስልጣን ላይ በነበሩበት ወቅት 3 የተለያዩ ደረጃዎች ያሉት የግል መጠበቂያ ስርዓት ነበራቸው። ከነዚህ የግል ጥበቃ ደረጃዎች መካከል ዋነኛው ሁልጊዜም ከሳዳም የማይለየው ቡድን ነበረ። በመሆኑም ማዶክስ አሁንም ቢሆን ሳዳም ሁሴንን ሊጠብቅ የሚችለው ይሄኛው ቡድን ነው የሚል የጸና እምነት አለው። እነርሱንም በቁጥጥር ስር ለመዋል ስራውን የሳዳም ሁሴን የትውልድ ስፍራ ከሆነችው ትክሪት ጀመረ። ሆኖም ግን ትክሪት ሳዳም ሁሴን በፍጹም ሊደበቅበት አይችልም ተብሎ በስፋት ይታመናል። ግን ደግሞ ትክሪት የትኩረት ማዕከል መሆኗ ሌላ አልሙስሊት ለሚባል ቤተሰባዊ ቡድን ራስ ምታት ሆኗል። ምክንያቱም አብዛኛው ልምድ ያላቸው የሚባሉ የሳዳም ሁሴን የግል ጠባቂዎች ከዚህ ቤተሰብ የሚፈልቁ ናቸው። ማዶክስ የምርመራ ስራውን እንደጀመረ አንድ ስም በተደጋጋሚ ብቅ ማለት ሲጀምር አስተዋለ። መሐመድ ኢብራሂም አመር አልሙስሊት ይባላል። ማዶክስ በጥልቀት ካወቀ በኋላ በትክክለኛው መንገድ ላይ ስለመሆኑ እርግጠኛ ሆነ። መሐመድ ኢብራሂም አማር ሁነኛ የሳዳም የግል ጠባቂ በመሆኑ ብቸኛው ሰው ባይሆንም አሁን ላይ ግን ሰውየውን ከአሜሪካን አደን እየሸሸገው ያለው ቁልፍ ሰው እርሱ ይመስላል። መሐመድ ኢብራሂምም በኢራቅ ወሳኝ ቦታዎች ላይ በአሜሪካን መራሹ ቡድን ላይ የተቀናጀ ጥቃት የሚሰነዝሩ በርካታ በሌተናል ጄኔራል የሚመሩ ቡድኖችን አሰማርተዋል። በጥምር ጦሩ ላይ የመልስ ምት ጥቃቶች እንዲሰነዘሩ የሚያስተባብረውና ትዕዛዝ የሚያስተላልፈውም እርሱ ነው። መሐመድ ኢብራሂም በአሜሪካን ጥምር ጦር ላይ ራስን የመከላከል ወይንም የመልስ ምት እርምጃዎችን የሚያስፈጽመው እውነት እርሱ ከሆነ ሳዳም ያለበትን ቦታ በትክክል ያውቃል ማለት ነው። ስለዚህም መሐመድ ኢብራሂም ዋነኛ ኢላማ ሆኗል። እርሱን ለማግኘት ማዶክስ የመሐመድ ኢብራሂምን የወንድም ልጅ መመርመር ጀመረ። ልጁም አጎቱን በተመለከተ ለቀረቡለት ጥያቄዎች 2 ቁልፍ የሆኑ ስፍራዎችንና የመሐመድ ኢብራሂም ሹፌር ማንነትን ይፋ አደረገ። ሹፌሩ ባዚም ላቲፍ ይባላል። ይህ አሜሪካን ከመሐመድ ኢብራሂም ጋር በተያያዘ ያሉበትን ክፍተቶች ለመሙላት በእጅጉ ጠቃሚ ነበረ። ሹፌሩን በመከተል በተደረገ ምርመራ የመሐመድ ኢብራሂምን ልጅ ሙስሊትን ማግኘት ተቻለ። ሙስሊት ቀጣዩ ተመርማሪ ነው። በደፈናው ሲታይ ሙስሊት የአባቱን አድራሻ ለማግኘት ያን ያክል ጠቃሚ ሰው አይመስልም። በጉዳዩ ላይ ብዙም እጁ ያለበት አይደለም። በሰጠው ቃል መሰረትም እርሱ ከአባቱ ጋር አሳ ለማጥመድ በሳማራ ከተማ ወደ ባህር ከመሄድ ውጪ የትም ስፍራ ተጉዞ አያውቅም። ይህ ቁንጽል መረጃ ሊመስል ይችላል። በመሆኑ ማዶክስ ይህንን በቀላሉ አልተመለከተውም። ይልቅስ ከቀደመ ምርመራው ጋር አጣምሮ በማየት ትኩረቱን የሳዳም የቤት ሰራተኛ ላይ አደረገ። የሳዳም ሁሴን የቤት ሰራተኛን በመረመረበት ወቅት ሳዳም ሁሴን በኢራቅ ዝነኛ የሆነውንና ከአሳ የሚዘጋጀውን ማስጎፍ የተሰኘ ምግብ ወዳጅ እንደሆነ አስታወሰ። ግጥምጥሞሹ ሳይታሰብ ፍንጭ ሰጪ ሆነ። ማዶክስ አሁን ከምን ጊዜውም በላይ መሐመድ ኢብራሂም የሳዳምን መደበቂያ ብቸኛው መንገድ እንደሆነ አምኗል። የተሻለ መረጃን ለማግኘት በሚል የአሜሪካን ኃይሎች አሳ የሚጠመድበትን ባህር በድንገት ወረሩ። በሰዓቱ በስፍራው ከሁለት አሳ አጥማጆች ውጪ ማንም በስፍራው የለም። ነገር ግን ከሁለት አንዱ መሐመድ ኢብራሂም ነው የሚለው ግምታቸው ነው። ስለዚህ ሁለቱም በቁጥጥር ስር መዋል ነበረባቸው። ማዶክስም ጥያቄዎችን ሲያቀርብላቸው አንደኛው
የሌተናንትነት ማዕረግ ያለው የመሐመድ ኢብራሂም የአክስት ልጅ ሆኖ ተገኘ። በባግዳድ የሚገኝ የጋራ አጎት እንዳላቸውም አሳ አጥማጁ ተብየው ጨምሮ ገለጸ። መሐመድ በባግዳድ ባለው የአጎቱ ቤት ውስጥ ሊደበቅ ይችላል የሚለው የማዶክስ ግምት ነው። በዚህ መሰረት ወደ ባግዳድ በመሄድ የአጎት ተብየውን ቤት የአሜሪካን ወታደሮች እንዲከቡት ተደረገ። የመሐመድ ኢብራሂም አጎት ነው የተባለው ቤት አፓርታማ ነው። ወደ ሰውየው ቤት ሲዘልቁም በሚያስደንቅ ሁኔታ የሚፈልጉትን ሰው አገኙት። መሐመድ ኢብራሂም አልሞዝሊት በቁጥጥር ስር ዋለ። የሳዳም ሁሴንን በእጅ ለማስገባት ትልቅ ድል ቢሆንም መሐመድ ኢብራሂም መገኛውን ይናገራል ወይ የሚለው ግን አሳሳቢ ነበረ። ማዶክስ ራሱ ሰውየው መመርመር ጀመረ። ከሁሉም በፊት ለእርሱም ለቤተሰቡም አስፈላጊው ከለላ ሁሉ እንደሚደረግ ቃል ገባለት። በዚህም መተማመኛ መሐመድ ኢብራሂም መናዘዝ ጀመረ። ሳዳም ሁሴን አድዳዋር በምትባል ትንሽዬ የእርሻ መንደር ውስጥ ስለመደበቁ ቃሉን ሰጠ። የአሜሪካን ወታደሮች የተባለውን መንደር መፈተሽ እንደጀመሩ መሐመድ ኢብራሂም እስረኛ ሆኖ በስፍራው አብሯቸው ነበረ። እርሱ በሰጣቸው መረጃ ተመስርተው ሁለት የማይገመቱ በቲግሪስ ወንዝ ምስራቃዊ አቅጣጫ የሚገኙ የግብርና ቤቶች ላይ ፍተሻ አደረጉ። ሆኖም ግን ኢላማቸው የሆነውን ሰው ማግኘት አልተቻላቸው። ወታደሮቹ ይህ የመጨረሻ ሙከራቸው እንደሆነ አምነዋል። እዚህ ካላገኙት የትም እንደማያገኙ ተስፋ ቆርጠዋል። በዚህ ሂደት ላይ እንዳሉ መሐመድ ኢብራሂም ሌላ የሚፈትሹት ቤት ጠቆማቸው። ነገር ግን በስፍራው ምንም የለም። ይህን ጊዜ መሐመድ ኢብራሂም የሚሰጣቸውን መረጃ መጠራጠር ጀመሩ። ቀጥሎ የሚሰጣቸውን መረጃም ባልሰማ ማለፍን መረጡ። በራሳቸው መንገድ ለመሄድም ወስነዋል። እርሱ ግን መረጃውን ከመስጠት አልተቆጠበም ነበረም። እርሱ ይለፈልፋል፣ እነርሱ ግን አይሰሙትም። በዚህ ሂደት ላይ እንዳሉ መሐመድ ኢብራሂም በድንገት በመሬት ላይ የተዘረጋን ገመድ በእግሩ መምታት ጀመረ። ገመዱ በከፊል በመሬት ውስጥ የተቀበረ ነው። ይህን ጊዜ ወታደሮቹ ሁሉም ነገር ተገለጠላቸው። ገመዱን ተከትለው የጉድጓዱ ክዳንና ሳዳምን አገኙ። ሳዳም ሁሴን በቁጥጥር ስር ቢውልም የኢራቅ ጦርነት ግን አልቆመም። የአሜሪካ መራሹ ጥምር ጦር ኢራቅን ለቆ የመውጣት ፍላጎት አልነበረውም እና በኢራቅ አለመረጋጋቱ ለዓመታት ቀጠለ። ሳዳም ሁሴንም የሞት ጽዋቸውን ተጎንጭተው ይህች ምድር ተሰናበቱ። ሁሉም የራሱ ታሪክ አለው።